ኢትዮጵያ ፍትህን ባልተከተለ መንገድ እና ህዝብን ባላማከልና ባላሳተፈ አግባብ ተገላ ቆይታለች። ህወሓትና የኤርትራ መንግስት ጥምረት ፈጥረው በኢትዮጵያ ላይ ጦርነት ለማወጅ በዝግጅት ላይ እንደሆኑ በኢትዮጵያ በኩል ተገልጿል። የኤርትራ መንግስት በበኩሉ ፕሬዝዳንት ታዬ አጽቀሥላሴ መስከረም 26 ቀን 2018 ዓ.ም በህዝብ ተወካዮች ምክር ቤት ኢትዮጵያ ከ30 ዓመት በፊት ኢፍትሐዊ በሆነ መንገድ የባህር በሯን አጥታለች በማለት በተናገረው ንግግር አዲስ ጦርነት ቀስቃሽ መግለጫ በማለት ተችቷለች። ይህ የሁለቱም ሀገራት የቃላት መካሰስ በቀጣዩ ጥቅምት ወር 1 ዓመት ይሞላዋል። የዛሬ ዓመት ጥቅምት ወር ላይ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከባህር በር ጋር በተያያዘ የተናገሩት ንግግር ኤርትራን ማስቆረፉ ይታወሳል። ኢትዮጵያ የባህር በርን በተመለከተ የያዘችው አቋም ደስተኛ ያልሆነችው ኤርትራና ባለፈው ዓመት ግንቦት ወር መጀመሪያ ላይ ከኢትዮጵያ የፓርቲዎች ዝርዝር የተሰረዘው ህወሓት አንድነት ፈጥሯል። የህወሓትና በሻዕቢያው መስራችና ዋና ጸሐፊ የነበሩት አቶ ኢሳያስ አፈወርቂ የሚመራው የኤርትራ መንግስት በጋራ የኢትዮጵያ መንግስትን ሲፋለሙ የነበሩ ናቸው። የአሁኑ የሁለቱም ኃይሎች ጥምረት ለየት የሚያደርገው ከ2013 እስከ 2015 ዓ.ም በትግራይ በተካሄደው ጦርነት ከኢትዮጵያ መንግስት ይልቅ የኤርትራ መንግስት የከፋ በደል ማድረሱ ነው። በህዝቡም ሆነ በህወሓት መሪዎች ዘንድ የኤርትራ መንግስትን በዘር ማጥፋት ሲከሱ የነበረ ሲሆን በአሁኑ ወቅት በትግራይ ይህንን ወንጀል ማንሳት እንደ ወንጀል መታየት መጀመሩን ከወደ መቀሌ የሚሰሙ መረጃዎች ያሳያሉ። ይህ የሆነበት ምክንያት ጽምዶ በሚል ህወሓትና የኤርትራ መንግስት የጀመሩት ጥምረትን ተከትሎ ነው። የባህር በር ወይም ወደቦች እንዳይወሰዱባት የሰጋችው ኤርትራና በኢትዮጵያ እውቅናውንና ህጋዊነቱን ያጣው ህወሓት የተጣመሩት ሁለቱም በኢትዮጵያ መንግስት በኩል የተደቀነባቸውን ችግር ለመቅረፍ ነው። ከዚህ የተለለ ዓላማም ሆነ በጋራ ለማሳካት ያቀዱት ግብ እንደሌለ ብዙዎች ይስማማሉ። ምክንያቱም ሁለቱም ኃይሎች ለስልጣን እንጂ ለህዝብ ሲባል የሄዱበት ርቀት እንደሌለ ያለፈው የስልጣን ዘመናቸው ማሳያ ስለሆነ ኤርትራ ወደቦቿን አሳልፋ ላለመስጠት ህወሓት ትግራይ ውስጥ ህጋዊነት ያለው የፖለቲካ ፓርቲ ሳይሆን መሪነቱን ለማስጠበቅ በጋራ በተጠናከረ ኃይል ራሳቸውን ለመከላከል ይችሉ ዘንድ የፈጠሩት አንድነት እንደሆነ ምርምር የሚያሻው አይደለም። የኢትዮጵያ መንግስት መስከረም 22 ቀን 2018 ዓ.ም ለተባበሩት መንግስታት ድርጅት በጻፈው ደብዳቤ ኤርትራና ህወሓት ጦርነት ለማወጅ በጥምረት እየሰሩ ነው በማለት ከሳለች። በኢትዮጵያ የውጭ ጉዳይ ሚኒስትር በኩል በተጻፈው የክስ ደብዳቤ ኤርትራና ህወሓት ከመጣመራቸውን ባሻገር በሰሜን ወሎ በፋኖና የመንግስት ኃይሎች መካከል በተካሄደው ውጊያ ተሳትፎ እንደነበራቸው ይገልጻል። ይህ ማለት ፋኖም ከህወሓትና ከኤርትራ መንግስት ጋር በጋራ እየሰራ እንደሆነ የሚያሳይ ነው። መስከረም 16 ቀን 2018 ዓ.ም የጀመረውና የሰሜን ወሎ ዞን ዋና ከተማ የሆነችውን ወልዲያ ከተማን ለመቆጣጠር ፋኖ በከፈተው ከወትሮ ጠንከር ያለ ውጊያ ላይ የኤርትራና የህወሓት ኃይሎች መሳተፋቸውን የኢትዮጵያ መንግስት ገልጾ ክሱን ለተባበሩት መንግስታት ድርጅት አቅርቧል። የውጭ ጉዳይ ሚኒስትሩ ደብዳቤ እንደሚያስረዳው ኤርትራ ዋነኛ የወንጀሉ አንቀሳቃሽ ናት በማለት የከሰሰ ሲሆን የገንዘብ የመሳሪያና የፖለቲካ ድጋፍ በማድረግ ኢትዮጵያ ውስጥ ግጭት እንዲስፋፋ እየሰራች ነው ብሏል። ለተባበሩት መንግስታት ድርጅት ዋና ጸሐፊ በተጻፈው የኢትዮጵያ የክስ ደብዳቤ ኢትዮጵያ የባህር በር ለማግኘት በምታደርገው ጥረት የተነሳ ኤርትራ ስጋት ውስጥ በመግባቷ ኢትዮጵያን በማተራመስ ተግባር ላይ ተሰማርታለች ይላል። መስከረም 26 ቀን 2018 ዓ.ም የኢትዮጵያው ፕሬዝዳንት ታዬ አጽቀሥላሴ ለህዝብ ተወካዮች ምክር ቤት ባሰሙት ንግግር የኢትዮጵያ ህዝብ ባልተሳተፈበትና ባልፈለገበት አግባብ ሀገሪቱ የባህር በሯን አጥታለች ብሏል። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል በፕሬዝዳንቱ ንግግር ሀገራቸው እንደተቆጣች ገልጸው ንግግሩ ጦርነት ቀስቃሽ ነው ሲሉ አውግዘውታል። ኤርትራ በግልጽ በተካሄደ ሪፈረንደም ግንቦት 16 ቀን 1983 ዓ.ም ነው ነጻ ሀገር የሆነችው ያሉት አቶ የማነ ኢትዮጵያን በወቅቱ እውቅና መስጠቷን አስረድቷል። በ1990 ዓ.ም በሁለቱም ሀገራት ጦርነት እስከተቀሰቀሰበት ወቅት ኢትዮጵያ የአሰብ ወደብን በነጻ ስትጠቀም እንደነበረም ሚኒስትሩ ገልጿል። ፕሬዝዳንት ታዬ በንግግራቸው ያነሱት የባህር በር ጉዳይ በተለይ በዲፕሎማሲው ዘርፍ እየተዳከመች ላለችው ኤርትራ ከማስጋቱም ባሻገር በሁለቱም ሀገራት የነበረው ውጥረት የባሰ ከፍ እንዲል አድርጎታል። ኢትዮጵያ በአባይና በቀይ ባህር መካከል የምትገኝ ሀገር ነች። ዕጣ ፋንታዋና መጻኢ ዕድሏም ከሁለቱ ውሃዎች ጋር በእጅጉ የተቆራኘ ነው። ይሁን እንጂ ኢትዮጵያ ፍትህን ባልተከተለ መንገድ እና ህዝብን ባላማከልና ባላሳተፈ አግባብ ተገላ ቆይታለች። ኢትዮጵያ ወደ እነዚህ ውሃዎች እንድትመለስና ፍትሃዊ የልማት ተጠቃሚ እንድትሆን መንግስት በመስራት ላይ ይገኛል። ከ3 አስርተ ዓመታት በኋላ
የባህር በር ጉዳይ ዓለም አቀፍ የመነጋገሪያ ሀሳብም ማድረግ ተችሏል።